ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ይሄኛው ቪዲዮ የሰራሁት የዩቲዩብ መስራት ፈልገን ክሬት ማድረግ ትንሽ ለቸገረን በጣም አሪፍ መፍትሄ ነው ብዬ ያሰብኳቸው ሁለት መፍትሄዎችን እኔ የተጠቀምኩበት ነው ለእናንተ ይዤላችሁ የመጣሁት። አንደኛ የዛሬ 6 ወር ምናምን 8 ወር ምናምን አካባቢ ዩቲዩብ መክፈት ፈለግኩኝ። ግን የነበረኝ ስልክ አንድ ስልክ ነው። እሱም ያን ያህል አልነበረም እና ዩቲዩብ መክፈት ፈልጌ ሰው ሲጠይቅ 10 ሺህ ብር የጠየቀኝ ሰው አለ። ለክሬት ብቻ ማለት ነው። 10 ሺህ ብር የጠየቀኝ ሰው አለ። ያን ከሚከፍት ብዬ ዩቲዩብ ላይ ረጋ ብለው በሚያስተምሩ ዩቲዩበሮች ብዙዎች አሉ። እኔ የተጠቀምኩት ሻምበልን ነው። ከዛ እሱ እያስተማረ እኔ በአማርኛ ጻፍኩት ቁጭ ብዬ ማለት ነው። እሱ ሴቲንግ ሲል እኔ በአማርኛ ሴቲንግ፣ አካውንት ሲል አካውንት፣ ፓስወርድ ሲል ፓስወርድ፣ ኢሜል ሲል ኢሜል እያልኩኝ በአማርኛ ቁጭ ብዬ ጻፍኩት። ከዛ ልክ የእሱን ቪዲዮ ጨርሼ ወጣውና እሱ መጀመሪያ ኒኪ ያለኝን ኢሜል ሲከፍት ሴቲንግ ነበር። ሴቲንግ ብዬ ጽፌ ነበረ። በዛ መሰረት ዩቲዩብ ቻናሌ በዛ በኤርጌንዶ ስልኬ ማለት ነው ክሬት አደረኩኝ። ከፈትኩት፣ አስተካክዬ የከፈትኩት እሱ ያለውን ነገር ሁሉንም ስቴፖችን ጠብቄ ነበረ። ከዛ አስተካክዬ ከፍቼው ቪዲዮ እንዴት አፕሎድ እንደሚደረግ ያለውን ነገር ዝም ብዬ ቻናሉም ዝም ብዬ ስልኩም ዝም ብሎ ነገር ስለሆነ ቻናሉም ዝም ብዬ ስለከፈትኩት ዝም ብዬ ያገኘሁትን መፈላሰፍ ጀመርኩበት በስልኩ ማለት ነው። ያገኘሁትን ስላችሁ ቪዲዮ ሰርቼ እንደዚህ ትንንሽ ፖስት እያረኩበት እንዴት ፖስት እንደሚደረግ እንዴት አፕሎድ እንደሚደረግ ያለውን ነገር ሙሉ መረጃ በዛ ለመለማመድ በከፈትኩት ቻናሌ እየፖስትኩኝ አሁን አልሐምዱሊላህ አዲስ ስልክ አሁን ቪዲዮ የሚቀርጽበት ስልክ ገዛውና በዚህኛው ስልኬ ሻምበል የሚያስተምረውን ትምህርት እያዳመጥኩኝ በአዲሱ ስልኬ አዲስ ጠንካራ ኢሜል ያለው በጣም ቆንጆ የሆነ ሹሹ ስልጤ ቲዩብ የተባለ ቻናል ክሬት አደረኩኝ። እና እናንተም ቻናል ክሬት ማድረግ ፈልጋችሁ ማለት ቀላል ነው ማለት ላልገባበት ሰው ትልቅ ነገር መስሎ ይታያል፣ ግን በጣም ቀላል ነውና እንደኔ እንደ መጀመሪያ ቻናል ክሬት ማድረግ ላቃታችሁ በሁለቱ አንዱ አማራጭ ተጠቅማችሁ በተለይ ሁለት ስልክ ላላችሁ በጣም ቀላል ነው። በአንደኛው ስልካችሁ እሱ የሚያስተምረውን ተከታተሉ። ብዙ ስለ ዩቲዩብ በቻናል ክሬት አደራረግ የሚያስተምሩ በጣም ብዙዎች አሉ። እሱም በተለይ አቦጊዳ አለ። እኔ የወደድኩት ማነው ሻምበልን ነው። ረጋ ብሎ ነው የሚያስተምረው። በሱ ቪዲዮ ነው ክሬት ያደረኩት። እና በሁለት ስልክ ያላችሁ በአንደኛው ስልክ እያያችሁ በአንደኛው ስልክ ደግሞ እየነካችሁ እንዲሁ 10 ደቂቃ ባልሞላ ውስጥ ነው ክሬት የምታደርጉት። በጣም ቀላል ነው እና ይጠቅማችኋል ብዬ ነው። ከአሁን በኋላ ኢንሻአላህ ቪዲዮ እንዴት አፕሎድ እንደሚደረግ ቪዲዮ አፕሎድ ስናደርግ ምን ምን መጠቀም እንዳለብን፣ ሁለት ደግሞ በግሩፕ ተሰብስበው ቪዲዮ ዞረው የሚያዩ ሰዎች አሉ። ይሄ ነገር ደግሞ ለቻናላችን ጠንቅ እንደሆነ ብዙ የተማርኳቸው ትምህርቶች ስላሉ እነሱንም ይዤላችሁ እመጣለሁ። አጫጭር ኤዲቲንጎችም ይዤላችሁ እመጣለሁ። ሌላኛው ደግሞ ለእኛ ለአዳዲስ ዩቲዩበሮች የሚሆን ነፃ ፒክስዳፕ፣ ፒክስዳስ የመሳሰሉ አፕሊኬሽኖች ለሾርት ቪዲዮ የሚሆኑ አፕሊኬሽኖችን እንዴት ዳውንሎድ አድርገን በጣም በቀላል መንገድ የራሳችን ድምጽ ጨምረን አፕሎድ የምናደርግበትን መንገድ እሰራላችኋለሁ። ቻናሌን ሰብስክራይብ አድርጉ። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ላይክ አድርጉ እሺ።